ይህ አፕሊኬሽን ካለላችሁ ተበልታችኋል። ስሙ ታፕ ትራንስሌት ስክሪን ይባላል። ጥቅሙም እንዲህ ያለን እንግሊዘኛን ወደ አማርኛ የሚቀይርልን ነው። እንዴት አድርገን አፕሊኬሽን እንደምጠቅም ላሳያችሁ። ወደ መጀመሪያ ስገባ ወደ አፑ እንደዚህ ኦፍ የሚላለ አንዴ እሱን እነካለን። ከዛ ኤክስፔክት የሚል ይመጣል። እሱንም አንዴ እነካለን። ከዛ ስታርት ነው የሚላለ እሱንም እነካለን ማለት ነው። ከዛ በኋላ ሆነ ለምሳሌ የሆነ ጽሁፍ ያነበው ካልገባኝ ለምሳሌ ላሳያችሁ። ይሄ እንዳለ እንግሊዘኛ ነው። ካልገባኝ ለምሳሌ እቺ ጦሯ ምልክት አንዴ እንነካለን ማለት ነው። ከዛ በኋላ ወደ አማርኛ ይቀይርልናል ማለት ነው። ከዛ በኋላ አንብበን ተረድተን ስንጨርስ እቺ ኤክስ ምልክቷን አንዴ የምናደርጋለን ክሊክ እናደርጋለን ማለት ነው። ሁለተኛ ጥቅሙ ደግሞ ምንድን መሰላችሁ? ትራንስሌት የሚለውን እሱን ደግሞ እነካለን። ስነካ እንግሊዝና አማሪክ የሚላለ አንዴ እንግሊዝ ስነካ እና እኛ በእንግሊዝኛ ስናወራ እሱ በድምጽ በአማርኛ ይተረጉምልናል ማለት ነው። ሁለተኛ ደግሞ እዚሁ በአማሪክን ነክተን በአማርኛ ስናወራ እሱም በእንግሊዘኛ ይተረጉምልናል ማለት ነው። ሶስተኛ በካሜራ ማንስታችሁ እንዲተረጉምላችሁ ማድረግ ትችላላችሁ። መቻችሁ